ሄሎ ጋይስ እንዴት ናችሁ? ዛሬ ማንበብ ያለባችሁን 3 መጽሐፎች ለእናንተ ሪኮመንድ አደርጋለሁ። በዚህ ቪዲዮ ሪኮመንድ ማድረጋችሁ መጽሐፎች እኔን በጣም ያነጹኝ ያስተማሩኝ እንደውም አንዱ መጽሐፍ ማንበብን የጀመርኩበት መጽሐፍ ነው። እነዚህ መጽሐፍ ምንድናቸው የሚለውን አንድ ባንድ ከነጥቅማቸው ጭምር ለእናንተ ኤክስፕሌን ለማድረግ ሞክራለሁ። እንደምትወዱት እርግጠኛ ነኝ። ከዚህ ቪዲዮ መጨረሻ ላይ የት እንደምታገኙት ሁላ ሊንኩን እሰጣችኋለሁ። እንጀምር። አንደኛው መጽሐፍ ሁላችሁም ታውቃላችሁ። ሜቢ ማታውቁ ካላችሁ ዘ አልኬሚስት የሚለው መጽሐፍ ነው። In Paulo Coelho's best-selling book, The Alchemist, there's a quote that says, "When you really want something, all of the universe conspires in helping you to achieve it." The Alchemist መጽሐፍ እንዴት እንደረዳኝ ለእናንተ ኤክስፕሌን ማድረግ አልችልም። ማለት በጣም እንደ አንድ በአስሮቹ እድሜ እንዳለው ወጣት ምንድነው ሁላችንም በጣም አምቢሽን ነን። ግን አምቢሽናችን ላይ ማንን መስማት እንዳለብን እና ጀስት ውስጣችንን መስማት እንዳለብንና ውስጣችን የሚነግረንና ተፈጥሮ የሆነ ምልክት የሚሰጠን ነገር ተጠቅመን ወደ ህልማችን እንዴት መጓዝ እንዳለብን ያሳየናል። እሱ እንደ መጽሐፉ በፓውሎ ኮኤልሆ የተጻፈና እንደ ልብ ወለድ ነው። እዛ ላይ አንድ ገጸ ባህሪ ማን ነው? ልጁ ሳንቲያጎ የሚባል አንድ ልጅ አለ። እሱም የባግ ጠባቂ ነበር። ባግ ጠባቂ በነበረበት ሰዓት እሱ ሁል ጊዜ ድሪም የሚያደርገው ምንድነው? ትራቨል፣ ብዙ ሀገሮችን ማየት፣ ብዙ ኤክስፒሪየንስ መኖር፣ አሁን ያለው ጄኔሬሽን እንደሚመኘው አይነት ማለት ነው። ያ ነገር ፍላጎቱን ለማሳካት ሲል ጉዞ በጀመረበት ሰዓት መጽሐፉ በዋናነት እኛን የሚያስተምረን ምንድነው? የራሳችን ልብ እና አእምሮአችን ወይም ልባችን የሚለንን ነገር ተከትለን በራሳችን መንገድ ተጉዘን ስኬታማ እንድንሆን የሚረዳን ነው። መጽሐፉን እንድታነቡት በቅድሚያ ሪኮመንድ አደርጋላችኋለሁ። በተለይ ወጣት ሆናችሁ አምቢሽን ከሆናችሁ። ሁለተኛው መጽሐፍ ከዚህ መጽሐፍ ነው መጽሐፍ ማንበብ የጀመርኩኝ። ምንድነው እሱም? ዴል ካርኔጌ ጠብታ ማር በዴል ካርኔጌ የሚል መጽሐፍ ነው። ይህ መጽሐፍ ምን ያን እንደጠቀመኝ ልነግራችሁ አልችልም። ከዛ በፊት ግን አንዳንድ ነገሮችን ላሳያችሁ እችላለሁ። መጽሐፍ ውስጥ ስትገቡ ብዙ ነገር ነው የምታዩት። መጀመሪያ ራስን ፈልግ፣ ራስን አስታውስ። በዚች ዓለም ላይ አንተን የመሰለ ሌላ ሰው የለም። እንደዚህ አይነት ነገሮችን ልታዩ ትችላላችሁ። የተለያየ ቦታ ላይ ተቀባይነት እንድታገኙ፣ የተለያየ ችግሮችን እንዴት መፍታት እንዳለባችሁ፣ የማስታወስ ችሎታን እንዴት ማሻሻል እንደምትችሉ፣ ስትሬስን እንዴት ማኔጅ እንደምናደርግ ሁላ ትማራላችሁ። ዴል ካርኔጌ መጽሐፍ የወደድኩበት ፖይንት በጣም ሲምፕል ነው። ምንም አማርኛው የተከበደ አይደለም። በአማርኛ ተተርጉሞ ነው ያለው። በጣም ሲምፕል ከመሆኑ የተነሳ ለመረዳትም አስቸጋሪ አይሆንባችሁም። ለማንበብ ግን እኔ 2 ቀን ወይ 3 ቀን ነው ወሰደብኝ። ምክንያቱም መጽሐፉ አንድ ከጀመራችሁ ትጨርሱታላችሁ እንጂ አታቆሙ። ስለዚህ መጽሐፉ ስትሬስ ማኔጅመንት፣ ከሰው ጋር ያለውን ኮሚኒኬሽን እና የተለያየ ነገር ላይ ፓርቲሲፔት በምታደርጉበት ሰዓት እናንተን ሳፖርት ሊያደርግ የሚችል መጽሐፍ ነው። የዴል ካርኔጌ ጠብታ ማር በዴል ካርኔጌ የሚለውን መጽሐፍ ለእናንተ ሪኮመንድ አደርጋለሁ። ወደ 3ኛው መጽሐፍ ስንሄድ 3ኛው በጣም ሪሊ ያሳደገኝ መጽሐፍ ነው። ምንድነው የረዳኝ ፖይንት? ምንድነው? ሊደርሺፕ ነው የረዳኝ። ፓውሊዝም ከገጠር የመጣ አንድ ደሃ ልጅ ወይም ብሮክ ስቱደንት ነው። ፓውሊዝም እንዴት ከዛ ወጥቶ ተጽዕኖ የፈጠረ እንዳለ ግራ ሊያጋባችሁ ይችላል። ባክግራውንድ ስቶሪን የምታውቁ ካላችሁ ግን ያውን ሁሉ ነገር ያስተማረኝ አንድ መጽሐፍ ቢኖር እና ያለኝን ዕውቀት ያለኝን ችሎታ ኦርጋናይዝ አድርጌ ትክክለኛው ቦታ ላይ በትክክለኛው ሰዓት እንድጠቀም የረዳኝ አንድ የሊደርሺፕ መጽሐፍ ነው። መጽሐፉን ታውቁታላችሁ። 48 Laws of Power. The 48 Laws of Power. 48 Laws of Power. 48 Laws of Power. The 48 Laws of Power teaches you laws of human nature. Why should you read this book? If you don't want a life full of pain and misery, you want to read this book. The 48 Laws of Power. 48 Laws of Power ምን ያን እንደጠቀመኝ ልገልጽላችሁ አልችልም። ግን ስትሮንግሊ መጽሐፉን እንድታነቡት ሪኮመንድ አደርጋለሁ። ለምን ካላችሁ መጽሐፉ ጋይስ በጣም በህይወታችሁ ላይ የሆነ ኢኔቪቴብል የሆነ ዲሲሽን
የሆነ በጣም መውሰድ ያለባችሁ መጨከን ያለባችሁ ወይም ብልጥ መሆን ያለባችሁበትን ቦታ እንድታውቁ ይረዳችኋል። ከሰው ጋር በምትግባቡበት ሰዓት፣ በምትሰሩበት ሰዓት የተለያየ እንቅስቃሴያችሁ ላይ ማንን መክበር እንዳለባችሁ፣ በየትኛው ቦታ ምን መሆን እንዳለባችሁ፣ ዓላማችሁን እንዴት ማስፈጸም እንዳለባችሁ፣ እንዴት ስትራቴጂክ ፕላን ማውጣት እንዳለባችሁና የሰው ልጅን ዩኒቨርሳል የሰው ልጅ ካራክተርን ከሂስትሪ እኔ ሰውየው የገረመኝ ነገር ምን መሰላችሁ? የሰውን ሂስትሪ ታሪክ ይደጋገማል። ምንም ታሪክ ራሱን ይደግማል። ከመጽሐፉ የምታዩትም እሱ ነው። ከዚህ በፊት የነበረው አፍላይ የተደረገ የነበረ ከአንደኛው ሴንቸሪ ጀምሮ ያለውን የማሪነት ችሎታን ከአሁኑ ሴንቸሪ በአንደኛው ሴንቸሪ ካለው የማሪነት ችሎታ ጋር አንድ ነው አድርጎ ነው ስለ ማሪነት የሚያስተምራችሁ፣ ስለ ሊደርሺፕ። ስለ መጽሐፉ ብዙ ነገር እኔ ለእናንተ ከምላችሁ እናንተው ራሳችሁ ገብታችሁ ልታነቡ ትችላላችሁ። ምክንያቱም ሪሊ የሚጠቅማችሁ ነው። መጽሐፉን የት ነው የምታገኙት? ቴሌግራም ሊንኬን ኮሜንት ሴክሽኑ ላይ ቶፕ ላይ ፒን አድርጌያለሁ። እዛ ላይ ገብታችሁ ማግኘት ትችላላችሁ። መጽሐፉ ሪሊ እነዚህ ሶስቱ መጽሐፎች በጣም ሰፖርቲቭ፣ እኔን በጣም አንብቤ በጣም ደጋግሜም ማነባቸው መጽሐፎች ናቸው። እነዚህ መጽሐፎች ሪሊ እናንተ ወጣት ከሆናችሁና አምቢሽን ከሆናችሁ እናንተን ሊያሳድግ የሚችል በጣም ወሳኝ መጽሐፍ ነው። የወደዳችሁት ፖይንት የትኛው ነው እና ተጨማሪ ሪኮመንድ የምታደርጉት መጽሐፍ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ አነባዋለሁ። እናም ሌሎችንም ሰፖርት አድርጉ ኮሜንት ሴክሽን ላይ አዲሽናል ቡክ በማስቀመጥ ይህም ቪዲዮ ላይክ በማድረግ ቻናል ላይ ደግሞ ሰብስክራይብ በማድረግ የፋውሊዝም ጆርኒ ቤተሰብ ልትሆኑ ትችላላችሁ። በሌላኛው ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.